ለቪዲዮ በጣም ዋናና አስፈላጊው ነገር ምንድነው ካላችሁ እስቲ ማይክ ነው ጋይስ። ማይክ እዚህ ኢንፍሮንት በቃ እንደዚህ ሳይድ ሆኖ ከምትጠቀሙት ከሆነ በጣም ይሰራል። አሁን እስኪ ምን ያህል ርቀት ላይ ይሄ ማይክ ይሰራል የሚለው ያሳያችሁ። እየሄድኩ ነው፣ በጣም እየራኩ ነው። ቮይሱ ግን አሁን ድረስ አለ። ሶ ይሄዳለው ማለት ነው። በደንብ ምን ያህል ዲስታንስ ላይ እንዳለው ማየት ትችላላችሁ። ሰላም ጋይስ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ለየት ባለ በጣም በዛሬ ቪዲዮአችን ይሄ ማይክ በስርዓት አንቦክስ እናደርጋለን። ማይክ ግዴታ ነው። አሁን እንኳን እየቀረጽኩላችሁ ያለው ወይ ደግሞ እስከዛሬ የኔ ቪዲዮ ስታይ ነበር ሰዎች ታውቁታላችሁ ምን ያህል ድምጹ የተመታ እንደሆነ። ሶ ከእንግዲህ በኋላ ይሄን ማይክ እንግዲህ አዲስ የሚገርም ማይክ ገዝተናል። ሶ ይሄን ማይክ ነው የምንጠቀመው ከእንግዲህ በኋላ። ሁላችሁም ቻናሎችን አዲስ ካም ቻናል ሰብስክራይብ ላይክ ሼር ማድረግ እንዳይረሳ። እሺ እንግዲህ እዚህ ጋር እንደምታዩት ማይካችን አለ the one and the only guys just it seems like this። ሶ መጀመሪያ የምናገኘው ማኑዋሉ ነው። ሶ ምን ይባላል ማይኩ እንደምታዩት ላቫሊየር የተሰኘ ቤስት የሆነ ማይክ ነው። how it looks like ሶ ይሄን ነው የሚመስለው። እንዴ መጀመሪያ የምናገኘው ከዚህ ጋር ምንድነው መሰላችሁ just USB plug አለ እንደምታዩት USB type C plug ነው። ስልክ type C ነው። ሶ እኛም ቻርጅ ተደረገ ወይ ደግሞ ሌላ አይነት እንትን ታይፕ እንትን መውሰድ ይችላል። በዚህ በኩል እንደምታዩት ይሄን ምሳሌ የመጀመሪያ እንትኑ and then the next one ምን መሰላችሁ እዚህ ጋር ዋናው ማይክ አለ ወይም ደግሞ እዚህ ጋር ማጣበቂያ ነገር አለው and also እዚህ ጋር አዲስ ነች። ሶ እዚህ ጋር ደግሞ ያው እንደምታውቁት ማይክ ኖርማል ማይክ አለ ታይፕ ሲ ቻርጀር ይቀበላል በዚህ በኩል ማለት ነው። and also the next one is ሁለተኛው ማይክ ነው። ይሄ ለዛ ሴም ነው። ሁለቱም እዚህ ጋር ፓወር በተን አላቸው የምናበራበት። the last የሚሆነው ይሄኛው ዋናው እቃ ነው። እዚህ ጋር almost yes ተከፈተ looks okay charger oh guys እዚህ ጋር ኮንደንሰር አለን ጋይስ። ኮንደንሰር እንደምታዩት ኮንደንሰር አለ። እያንዳንዱ ኮንደንሰር ለእያንዳንዱ ማይክ የመጣ ነው። ሶ we can use the mic ቺኛዋን ነገር ነው ልቀታለን። ቺኛዋን just the straight one for ነው። ሶ ቺኛዋን ኮንደንሰሯን እንይዝና ምን እናደርጋለን እናስገባታለን ማለት ነው። so it is actually how it look like guys. woo guys በጣም ይለያል። look at this how it looks like. so it's just great like watching ደግሞ just USB type C charger ነው። so እቺኛ ፕለግ የምትደረገው በUSB type C ነው። ባትሪ ያለው ይሄን ቻርጅ ሰካማል። ስለዚህ በዚህኛው ነው የምንጠቀመው። just hard ነው በጣም ግን ይሄ ኮንደንስ ያደርጋል። በጣም ተመችቶኛል ይሄ ነገር። ኦኬ የሁለተኛውም እንዲሁ የራሱ የሆነ ለዚህኛውም ደግሞ ኮንደንሰር አለው ከገብቷል። just ማይኮቻችን እነዚህን ይመስላሉ like what you say guys. woo ይለያል። በእነዚህ እንግዲህ ኔክስት ያበረ ቪዲዮ ጠብቁ። ኦኬ ከቻርጀር በኋላ ተመልሰን እንደገና ወጣ ብለን እየተንቀሳቀስን የማይኩን ኳሊቲ ምን እንደሚመስል ማሳያችሁ ነው የሚሆነው። ሌትስ ጎ። እሺ ጋይስ እንግዲህ አሁን ወደ ውጭ ወጣ ብዬ ማይኩን ቼክ ላደርግላችሁ ነው። አሁን እያወራሁት ያለው በኖርማል ወይም ደግሞ በስልኩ አውዲዮ በመጠቀም ነው። አሁን ደግሞ ማይኩን ካረፍኩት በኋላ ደግሞ ምን እንደሚመስል ላሳያችሁ። አሁን እንግዲህ ማይኩን እንደምታዩት ኳሊቲ ይለያል ጋይስ። ዊንድ ብሎ ማድረግ ያለው የሃይ ኳሊቲ የሆነ እንትን አይደለም ማለት እንትን በጣም የሆነ ተሻለ ወይ ዲዛይን ነገር ኳሊቲ የለውም። በባዶ ከመሆን ይሄን ድምጹ በጣም ኃይለኛ ዲፈረንስ አለው እንደምትሰሙት። እዚህ ኢንፍሮንት በቃ እንደዚህ ሳይድ ሆኖ ከምትጠቀሙት ከሆነ በጣም ይሰራል እና ደግሞ እዚህ ጋር ማለት ማያዝ ይችላል። ከዛ እንደደባችን ማዋስ ይችላል ማለት ነው። እንግዲህ ጋይስ አሁን ምን ያህል ርቀት ላይ እንደሚሰራ ላሳያችሁ ነው። ጀስት እየሄድኩ ነው፣ በጣም እየራኩ ነው። ቮይሱ ግን አሁን ድረስ አለ። ሶ ይሄዳለው ማለት ነው በደንብ አሁን ቮይሱ ነው ደሳላ። አሁንም እንግዲህ በጣም እየሮጥኩ ነው፣ ግን ምን ያህል ዲስታንስ ላይ እንዳለው ማየት ትችላላችሁ ማለት ነው። አሁን ድረስ ቮይሱ ይሰማችኋል ብዬ አስባለሁ። በጣም ሩቅ ነኝ። በካሜራ ምናልባት ሊቀርቻ ግን በጣም ሩቅ ቦታ ነው ያለሁት። ጀስት እዚህ ጋር መውጣት እንችላለን። አሁን እንደዚህ ቮይስ ሰማ ምን ያህል ሜትር እንደሆነ አላውቅም። እንግዲህ 70-80 ሜትር አካባቢ ድረስ በፍሪ ወሻ ማለት ነው የሚገርም ሁለት ወርለስ ነው ያለው። እስቲ መቻችሁ የዛሬው ይሄንን ይመስላል። እንግዲህ እንደነገርኳችሁ አዲስ ማይክ ተገዝቷል። ሶ በኔክስት ቪዲዮ የተለያዩ የቭሎግ ወይም ደግሞ ክረምት ላይ ወደ መጪው ክረምትም ስለሆነ የሚመጣው ታይም ሶ በዛ ጊዜ አሪፍ የሆኑ የተለያዩ ቭሎግ አውትሳይድ ፍሮም አወር ቪሌጅ ከሰፈር እየወጣን የተለያዩ ቦታ እየተንቀሳቀስን ቪዲዮ እንቀርጻለን። ለዛ ደግሞ ዋናው ነገር ማይክ ነው እንዳልኳችሁ። ስለዚህ እሱ ነገር አሟልተናል። ሶ እንግዲህ ኔክስት ቪዲዮ አይ ቲንክ አሪፍ እንደምናስባለሁ። ሁላችሁም ሰብስክራይብ ላይክ ሼር ያደረጋችሁ እንግዲህ በቀጣይ ምን አይነት ቪዲዮ ብቀርጽ ደስ ይላችኋል? እዚሁ ባህር ዳር ላይ ሆኖ የት ቦታ ጀስት ቭሎግ ብና ይመቻችኋል? ኮሜንት መጻፍ ትችላላችሁ። የዛሬው ይመስልን በጤና እስከምንገናኝ ይመቻችሁ። ቻው